ለመሆኑ ነህውና ሶርፍ ልዩነታቸው ምንድነው? እስኪ አረፍተ ነገር ከነህውና ከሶርፍ አኳያ እንዴት እንደሚተነተን መጀመሪያ እንመልከት። ጃአ ሙባረኩን ከነህው አኳያ ጃአ የሚለው ቃል መጨረሻው ፈትሐ የሆነው ፊዕል ማዲ በመሆኑ ሲሆን እቺ ፈትሐ ሁሌም የማትቀየር በመሆኗ መብኒ ይባላል። በመሆኑም ጃአ ፊዕል ማዲ መብኒ ያለል ፈትሕ ይባላል። ሙባረኩን የሚለው ቃል መጨረሻው ዶማ የሆነበት ምክንያት ደግሞ ቃሉ ድርጊት ፈጻሚ ወይም ፋዒል በመሆኑ ሲሆን የፋዒል ኢዕራቡ ደግሞ መርፉዕ መሆን ነው። የመርፉዕ ምልክቱ ደግሞ ዶማ መሆን ነው። ስለዚህ ሙባረኩን ፋዒሉን መርፉዕ ወዓላመቱ ረፍዒሂ አዶማ እንላለን። እስኪ ከሶርፍ አንጻር ደግሞ እንመልከተው። ጃአ የሚለው ቃል ፈዓለ በሚለው ሚዛን ወይም ፎርሙላ የመጣ ሲሆን አስሉ ጃያአ ነበረ። ሆኖም ለአንድ የሶርፍ መርህ ሲባል ወደ ጃአ ተቀይሮ ነው። ሙባረኩን የሚለው ቃል ደግሞ ቅርጹ የኢስመል መፍዑል ሲሆን ይህም የሆነበት ምክንያት ቃሉ በረከ ከሚለው ሳይሆን ባረከ ከሚለው ከባለ አራት ሆሄ የመጣ ስለሆነ ነው። ባለ አራትና ከዛ በላይ የሆኑ ፊዕሎች የኢስመል መፍዑል ቅርጻቸው የሚወጣው ከፊዕል ሙዳሪዓቸው ስለሆነ ነው። ስለዚህ ነህው የሚያጠናው የቃላት መጨረሻ እንዴት እንደሚገለባበጥና እንዴት እንደሚቀያየር ሲሆን ሶርፍ ግን የሚያጠናው አንድ ቃል አገነባቡን ቅርጹንና ወደ ተለያዩ ቅርጾች እንዴት እንደሚራባና እንደሚባዛ ነው። የሶርፍ ትምህርትን በነፃ በአንድ ወር በቀላሉና በአጭሩ ለመማር ከፈለጋችሁ የቴሌግራም ቻናሌ ላይ ከግንቦት 5 ጀምሮ የሚጀመር በመሆኑ ባዮ ላይ ባለው ሊንክ ቻናሉን ጆይን በማድረግ ኮርሱን በነፃ መከታተል ትችላላችሁ።